የተከበራችሁ የአድማስ ሬዲዮ አድማጮች በዚህ በዛሬው ዝግጅታችን ያለንበት ወር የጥር ወር ነውና በሀገራችን የጥር ወር ደግሞ እንደሚታወቀው ሰርግ የሚበዛበት ጊዜ ነው። ሀገራችን ውስጥ በተለያዩ ሁኔታዎች ውስጥ ካጋጠሙ የጋብቻና የሰርግ ገጠመኞች ውስጥ በ2006 ዓ.ም አዲስ ጉዳይ መጽሔት ላይ ያወጣቸውን አንዳንዶቹን መርጠን ወደ እናንተ እናቀርባለን ማለት ነው። ፕሮግራሙን በማዘጋጀት ማይክ መቅደም በማቅረብ መሐመድ ፔፐር አብረናችሁ እንቆያለን። መልካም ጊዜ ከአድማስ ሬዲዮ ዝግጅቶች ጋር እንዲሆንላችሁ እንመኛለን። አድማስ ሬዲዮ ጋብቻ ክቡር መኝታው ንጹህ ነው እንዲል መጽሐፉ ጋብቻ የቤተሰብ መመስረቻ ዋነኛ መሰረት በመሆኑ ታላቅ ክብርና ስፍራ የሚሰጠው ማህበራዊ ክንውን ነው። ለዚህም ነው ይህንን ታላቅ ጉዳይ ሰርግና ሞት አንድ ነው በሚል የጉዳዩን ክብደት በሚያሳይ ቃል በመግለጽ የተጓዳኞችን ጥምረት በፌሽታ ለማሳለፍ ሰርግ የሚባለው ታላቅ በዓል የሚዘጋጀው። ጋብቻ ሃይማኖታዊም ሆነ ዓለማዊ ትርጉሙ የገዘፈ መሆኑ በሰው ልጅ ሕይወት ውስጥ ከሚከናወኑት ታላላቅ ጉዳዮች ዋናው እንዲሆን አድርጎታል። በዚህ ሳቢያም የሰው ልጅ ለአቅመ አዳምና አቅመ ሔዋን ሲደርስ ከማናቸውም ጉዳይ በላይ አጣማጁን የማግኘትና ከእርሱ ወይም እርሷ ጋር የሚጣመርበት ጋብቻ የሚያሳስበው በልጃቸው ማረግ ወግላየው ቤተሰብ የጥር ወር የጋብቻ በዓላት ደፋ ቀና የሚበዛበት የዓመቱ የሰርግ ወር ነው። ለነገሩ አሁን ከጾም ወራትና ከክረምት ወራት ላይ ሳሳይል እንደው እንጂ ከዚህ ውጭ ያሉት ወራት ሁሉ የሰርግ በዓላት የማይለያቸው ሆነዋል። ሁሉም ባይባልም አብዛኛው ሰው ይህንን የጋብቻ ጥምረት ሰርግና ሞት አንድ ነው በሚል እዳይፈሬ ሐረግ በመግለጽ በሰርግ ሥርዓት ማከናወን ይፈልጋል። አሁን እየቀረ መጣ እንጂ ቀደም ባሉት ዓመታት ካለ ሰርግ ከሰርግም ብሉልኝ ጠጡልኝ ባልተባለበት ሰርግ የተጣመሩ ጥንዶችን ጋብቻ እንደ የምር ትዳር የማይቆጥሩት ብዙ ነበሩ። ዛሬ እድሜ ለዘመናዊነትና ለኑሮ ውድነት ይሁንና የሰርግ ቸበርቻቻና ሁካታ የማይፈልጉ ወጣት ጥንዶች እየተበራከቱ መጥተዋል። ከዚህ የበለጠ አሳሳቢው ጉዳይ ደግሞ ዛሬ ተጋብቶ ነገ የመፋታቱ ነገር ነው። ኢትዮጵያውያን ለጋብቻ ያለን ክብር ትልቅ በመሆኑና ማየት መልካም ሁሉን እዩ ግን በትዳር ቀልዱን ተዩ አይነት ክብደት ሰጥተን የጋብቻን ትርጉም ከፍ አድርገን የምናይ ህዝቦች በመሆናችን በትዳር ቀልድ አናውቅም። ማህበረሰቡም ባለትዳር ሲሳሳት እንኳን ስህተቱን ከትዳር አለማክበር ጋር ስለሚያያይዘው ይቅር አይለው። የማህበረሰቡን ውግዘትና ሂስ በመፍራት ብቻ ባይስማሙም ትዳራቸውን ሳያፈርሱ የሚኖሩ ኢትዮጵያውያን ብዙ ናቸው። እንደ ሌሎች ሀገራት ዜጎች ዛሬ ተገናኝቶ ነገ ለትዳር መጠያየቁና ዛሬ ተጋብቶ ነገ መፋታት በባህላችን አስነዋሪም ክብርም የሚያሳጣም ድርጊት ነው። እንኳን አግብቶ ትዳርን ማናናቅ ቀርቶ ሳያገቡ መኖር እንኳን ቆሞ ቀር በሚያስብልበት ኢትዮጵያዊ ባህል ውስጥ ዛሬ እየታየ ያለው ጉዳይ የቆየና የተከበረው ኢትዮጵያዊ እሴት እየተሸረሸረ መምጣቱን አመላካች ሆኗል። በአዲስ አበባ ከተማ አስተዳደር የወሳኝ ሁነቶችና ነዋሪዎች አገልግሎት ጽሕፈት ቤት ወይንም በቀደመው አጠራር የውልና ክብር መዝገብ አገልግሎት ከ2000 ዓመተ ምህረት እስከ 2004 ዓመተ ምህረት ባሉት 4 ዓመታት ብቻ በመዝገቡ ያኖራቸውን የጋብቻና የፍች ብዛት መረጃ ላይ የሰው የዚህን ትርጉም በውል መረዳት አያዳግተውም። በመረጃው መሰረት በ2000 ዓመተ ምህረት 15941 ጋብቻዎች የተፈጸሙ ሲሆን 2264 ሰዎች ደግሞ በፍቺ ተለያይተዋል። ይህም ስሌት በአማካኝ ከ7 ጋብቻዎች አንዱ በፍቺ መቋጨቱን የሚያሳየን ነው። ቀጥሎ ባለው የ2001 ዓመት የጋብቻ መጠን የጨመረ ቢሆንም ፍቺ ግን ከመቀነስ ይልቅ ባለበት አሃዝ ላይ ቆሞ እናገኘዋለን። በአመቱ በጋብቻ የተሳሰሩ ጥንዶች መጠን 19371 ሲሆን ትዳራቸውን ያፈረሱት ጥንዶች ቁጥር ደግሞ ከ2000 ጋር ተመሳሳይ በሆነ መልኩ 2264 ሆኖ
ተመዝግቧል። በ2002 ዓመተ ምህረት የጋብቻ ቁጥር ወደ 20819 ከፍ ሲል የፍቺ መጠን ደግሞ እጅግ ዝቅተኛ አሃዝ በመቀነስ 2258 ሆኗል። ከዚህ በኋላ ባሉት ዓመታት የሚጋቡ ጥንዶች ቁጥር ከፍ ቢልም የሚፋቱ ባለትዳሮች አሃዝም የዚያኑ ያህል ማሻቀቡን ከመረጃው መገንዘብ እንችላለን። ለምሳሌ በ2003 ዓመተ ምህረት ጋብቻ 24716 ሲሆን የተፋቱ ባለትዳሮች መጠን ወደ 2543 አድጓል። በ2004 በትዳር የተሳሰሩ ጥንዶች ቁጥር 25099 ሲደርስ ባለፉት 3 ዓመታት ፍቾች በጋራ ተደምረው ከሚሰጡት አሃዝም በላይ በሆነ ቁጥር የፍቺው መጠን ወደ 4638 አሻቅቧል። በዚህ ሂደት በያዝነው ዓመት የሚኖረው የፍቺ መጠን ከዚህም በላይ ሊጨምር እንደሚችል ይገመታል። ይህ አሃዝ ጋብቻ ላይ ብዙ መስራት የሚገባው ማህበራዊ ሥራ መኖሩን የሚያመላክት ነው። ፍቺ ከሚያደርሰው ግለሰባዊ ኪሳራ ባለፈ በማህበራዊ አኗኗርም ላይም ሆነ በአጠቃላይ በሀገር ላይ የሚያሳድረው ተጽዕኖ በማህበራዊ ሳይንስ ባለሙያዎች ትኩረት ተሰጥቶት ሊጠናና መፍትሄ ሊፈለግለት እንደሚገባም አመላካች ነው። አድማስ ሬዲዮ አቶ ተሻለ አምዴ የ75 ዓመት አዛውንት ናቸው። ከባለቤታቸው ጋር በትዳር ዓለም ለ50 ዓመታት ለመኖር የቻሉ ሲሆን በጊዜው 50ኛ የጋብቻ በዓላቸውን አክብረዋል። በቀደመው ጊዜ ጋብቻ ለመፈጸም የነበሩትን ውጣ ውረዶች እንዲያስታውሳሉ። አንዲት ሴት ለትዳር ጓደኝነት ለማጥመድ ከፍተኛ መስዋዕትነት መክፈል ግድ ይላል። የሁለቱ የእጮኝነት ጊዜ አብቅቶ ወደ ትዳር ለመምጣት ሲያስቡ ደግሞ የቤተሰብ ማን ነው፣ ምንድነው፣ ስራ አለው የሚሉ ጥያቄዎች ራሳቸውን የቻሉ ጣጣዎች ነበሩ። ይህም ሆኖ አግቢው ስራው በህብረተሰቡ ዘንድ ጥሩ ተቀባይነት ከሌለውና ቤተሰብ ካልወደደው ወጣቷን የትዳር አጋሩ እንዲያደርግ አይፈቀድለትም። አንዳንድ ቤተዘመድ ከዘመኑ የፈጠነ ከሆነ ሁለቱ ከተዋደዱ በቂ ነው በማለት ጥንዶቹ በፈቀዱት መንገድ እንዲጓዙ ሙሉ ፈቃደኝነቱን ያሳያል። የቀድሞ ግርሻት እዚህ ዘመን ላይ ያለቀቃቸው ቢኖሩም ይህ የቤተሰብ ወሳኝነት ግን ዛሬ ቀርቷል በሚል ደረጃ ላይ እየደረሰ ነው። በዚህ ዘመን የፍቅር ጓደኝነት ጾታዊ ግንኙነትንም የሚጀምሩት ገና በለጋነታቸው ነው። በዚህም ህብረተሰቡም ዘመኑ ሰልጥኗል በማለት ይህንን አግባብ ያልሆነ ባህል ለማስቆም ምንም ዝግጁነት አይታይበትም። ይህ ሁኔታ በሚመሰረተው ትዳር ላይ ከፍተኛ ኪሳራ እያስከተለ ይገኛል። ይህ የሚሆነው ጥንዶቹ በደንብ ተግባብተው ልብ ለልብ ተፈቃቅደው ሳይሆን በጊዜው ሙቀት የሚነዱ ሆነው ወደ ትዳር ተጣድፈው መግባታቸው ያመጣው ጣጣ ነው። በዚህም ትዳሩ ምንም መንገድ ሳይጓዝ በአጭሩ ይቀራል ሲሉ የዚህን ዘመን ትዳር ይኮንናሉ። ስለ ትዳር ይህን ካልን ዘንዳ አዝናኝ የሚመስሉ ነገር ግን በጥንዶች ላይ የሰርግ ቀናቸውን ባሰቡ ቁጥር የማይረሳ ጠባሳ ትተው ባለፉ የትዳር ገጠመኞች ላይ አተኩረናል። ወሬ ተብለው ለመነገር በሚያሳፍሩ ነገር ግን በሰርግ ላይ በተከሰቱ ግጭቶች ለዓመታት በፍቅር በታነጸ ልብ ውስጥ ሊያደርሱ የሚችሉትን ክፍተት ለመገመት በሚያስችል መልኩ እንመለከታለን። አባው ጃንዬ ከዓመታት በፊት ቦሌ አካባቢ በሚገኝ አንድ አዳራሽ ጥንዶቹ ፍቅራቸውን በውጭ ጨረሱት እስኪባሉ ድረስ በጓደኝነት ብዙ ዓመታትን አሳልፈዋል። በእነዚያ ሁሉ ጊዜያት ፍቅራቸው የሚያስቀና ነበር። ኖረው በአንድ ጎጆ ለመጠቃለል የፈለጉ ጊዜ ግን ከሰርግ ዝግጅቱ ባህላዊነት አንስቶ እስከ ሙዚቃ ምርጫ ድረስ የማያስማማቸው ነገር ተፈጠረ። ባልየው የሰርግ ስነ ስርዓቱ በእኔ ብሔር ባህል መሰረት እንዲካሄድ እፈልጋለሁ አለ። ሚስት ደግሞ እኔም የንትን ብሔር ስለሆንኩ የብሔር አባልነቱ የጋራችን ስላልሆነ በቤተሰብ መካከል ቅሬታ እንዳይፈጥር በመደበኛው ወይም ዘመናዊ ስርዓት ጋብቻው ይካሄድ አለች። ከብዙ ጭቅጭቅ በኋላ ነገርየው ለዘብ ብሎ አንዳንድ የምርቃትና መሰል ጉዳዮች እንደ ባል ፍላጎት ተካሄዱና ወደ ሰርግ አዳራሹ አመሩ። ችግር የተፈጠረው እዛ ሲደርሱ ነው። ባል አስቀድሞ ያዘጋጀው ባንድ የራሱን ብሔር ሙዚቃ ብቻ የሚጫወት ሆኖ ተገኘ። በአዳራሹ የተጠራው ህዝብ ደግሞ ከተለያየ ብሔር የተውጣጣ በመሆኑ የሰርጉ ስርዓቶች የሚካሄዱባቸው ሙዚቃዎች እየተቀበለ ለማስተጋባት የሚሆን ችሎታ አጣ። በባል ወገኖችና ቋንቋውንና ባህሉን በሚያውቁ ተጋባዦች አካባቢ ብቻ የደመቀ የሚመስለው ሰርግ ወደ ሙሽሪት ወገኖችና ሌሎች ተጋባዦች አካባቢ ደግሞ መቀዛቀዝን ፈጠረ። በዚህም ቅሬታዎችና ጉሙምታዎች መሰንዘር ጀመሩ። የምሳ ማንሳት፣ የኬክ ቆረሳና መሰል የሙሽሮቹ ተሳትፎ ባሉባቸው
በሚያነሷቸው ጉዳዮች ላይ የሚደመጡት ለስላሳ ሙዚቃዎች ሳይቀሩ በባል ብሔር ላይ ያተኮሩ በመሆናቸው የተበሳጩት የሚስት ወገኖች ለብቻቸው ተሰብስበው በራሳቸው ቋንቋ እየዘፈኑ መጨፈር ጀመሩ። ይህ ሁለት አይነት ጩኸት ሰርጉን ጥምቀት አስመሰለውና ሙሽሪትና ሙሽራውን የጎሪጥ አተያያቸው። ሙሽሮቹ በመጨረሻ ለጭፈራ ሲጋበዙ እሱም ወደ ወገኖቹ እሷም ወደ ወገኖቿ በመሄዳቸው ነገሩ ተካሮ ከሰርግነት ይልቅ ወደ እልህና የኔ ይበልጣል አይነት ስሜት አመራ። ውጥረቱ መባባሱን የተረዱት አንዳንድ አስተናጋጆች ጉዳዩ ከመጠጥ ጋር ተዳምሮ ጸብ ሊያስነሳ መሆኑ ሲገነዘቡ ያን የሰርግ ስነ ስርዓት በፍጥነት ቋሽተው ታዳሚውን በተኑና ግልግል ሆነ። ከዚያ በኋላ በነበሩት ጊዜያት ግን በሙሽራውና በሙሽሪት መካከል ቁርሾ ሰንብቶባቸው ነበር። የብሔርን ሴት ባገባ ኖሮ ይህ አይመጣብኝም ነበር ብሎኛል ያለችው ሙሽሪት ጓደኞቹ አንድ እንዲሏት ሽምግልና ልካባቸው ነበር። ችግሩን ያባባሰው ደግሞ የሚስት ወገኖች መልስ ሲጠሩ ባዘጋጁት የዲጄ ሙዚቃ መሃል አንድም ከባል ብሔር ሙዚቃ ያለማካተታቸው ነበር። ወደ መጨረሻ አካባቢ አንድ ወጣት እኛ ነገ ለምንበተን ለምን ጥንዶቹን ጥርስና እናክሳቸዋለን በማለት አንድ የባል ብሔር ሲዲ አምጥቶ እንዲከፈት በማድረግ ውጥረቱን አለዝቦና ፍቅርን አጋርቶ ፕሮግራሙን አስኪዶት ነበር። ሚስትም በባሏ ብሔር የወጣላትን የዳቦ ስም አልቀበልም ያለችውን ትታ ዛሬ መጠሪያዋ አድርገዋለች ብላናለች። ታሪኩን ያጫወተችን የሙሽሪት አንደኛ ሚዜ የነበረች ወጣት። የተከበራችሁ የአድማስ ሬዲዮ አድማጮች የዛሬዎቹ የጋብቻና የሰርግ ገጠመኞች የመጀመሪያውን ክፍል አዳምጠናል። ሳምንት ተከታዩን ክፍል ይዘን እንቀርባለን። ፕሮግራሙን በማዘጋጀት ማይክ መቅደም፣ በማቅረብ መሐመድ ፔፐር አብረናችሁ ነበር። ሐሳብ አስተያየት ካላችሁ እንደተለመደው በኢሜል mike@admasradio.info እንዲሁም በፌስቡክ እና ትዊተር ላይ ማይክ መቅደም ብላችሁ ሐሳባችሁን ልታካፍሉን ትችላላችሁ። ከቀሪው የአድማስ ሬዲዮ መዝናኛና መረጃ ዝግጅቶች ጋር መልካም ጊዜ ይሁንላችሁ። ሰላም። አሸኛትም ወይ በሄዶ አይደለም ወይ